بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ودي ተከታታዮቻችን በያላችሁበት ሰላማችሁ ይብዛ። አራተኛው ስለ ጾም አህካሞች እና እንዲሁም ደግሞ ጾም ጋር በተያያዙ ያሉ ጉዳዮችን የምንዳስስበትና እንዲሁም ደግሞ የምናይበት የቁርአን አንቀጽ ትንተና አራተኛው ክፍል ላይ እንገኛለን። يقول الله سبحانه وتعالى في محكم آياته أحل لكم ليلة الصيام الرفث إلى نسائكم هن لباس لكم وأنتم لباس لهن علم الله أنكم كنتم تختانون أنفسكم فتاب عليكم وعفى عنكم فالآن باشروهن وابتغوا ما كتب الله لكم أحل لكم لن تتفكر الله أيها الصائمون أيها المسلمون ليلة الصيام أي في ليلة الصيام بصوم بلليت كفل لأن أنت تفكر الله الرفث إلى نسائكم كمستوجاتشوف غا جنينة مفسم بصوم بلليت كفل لأن أنت تفكر الله إلى الله سبحانه وتعالى بتكبروا قالوا مالتنا እንግዲህ እንደሚታወቀው አወል الاسلام ላይ ጾም መጀመሪያ በሙስሊሞች ላይ በሷሃባዎች ላይ ግዴታ በተደረገበት ጊዜ የነበረው ግዴታ ዛሬ በነበረው ተጨባጭ ላይ አልነበረም። የዛሬው ተሻሽሎ ነው ማለት ዛሬ የተሻሻለ ሳይሆን ድሮውኑ የተሻሻለ ነው። ግን መጀመሪያ ላይ ጠበቅ ያለ ጠንከር ያለ ሁክም ነበረው ማለት ነው። ተዛ የመጀመሪያው ሁክም እንዴት ነበር ወደሚለው እንደ መንደርደሪያ ስንመጣ መጀመሪያ ላይ በሰውየው ላይ በአንድ ጿሚ ላይ ተተኛ በኋላ በጾም ሌሊት ከተኛ በኋላ ከዛ ነቅቶ ተፈጅር በፊት ቢሆንም እንኳን እንቅልፍ ይዞት ተኝቶ ከዛ ተነቃ በኋላ መብላትም ከባለቤቱ ጋር መገናኘትም የተከለከለ ነበር ማለት ነው። ለምሳሌ መግሪብ ላይ ማፍጠር ይችላሉ። መግሪብ ላይ እንዳፈጠሩ ኢሻ ሶላት እስከሚደርስ ድረስ ትንሽ ረፍት እንውሰድ ብለው ረፍ ባሉበት እንቅልፍ ቢይዛቸውና ከዛ በኋላ ቢነሱ ከተነሱ በኋላ ምን ማድረግ አይችሉም? ምግብ መመገብም ሆነ ከሚስቶቻቸው ጋር ግንኙነት መፈጸም አይችሉም ነበር። ስለዚህ በጾም በሌሊቱ ክፍል ሳይቀር መብላትና ግንኙነት መፈጸምም የተከለከለ ነበረ ማለት ነው። እዛ ይሄንን ነው እንግዲህ ማሻሻያ እየሰጠን ያለው በዚህ አንቀጽ ላይ የነበረውን ሁክም በሌላ በአዲስ ሁክም እንዲተካና የሌሊቱ ክፍል ተኝቶ ተነሳም ሳይተኛም ይቅር ሁሉም ሁክሙ አንድ ነው። በጾም በሌሊቱ ክፍል መብላትም ይሁን መጠጣት እንዲሁም ደግሞ ከባለቤቶቻችሁ ጋር የአልጋ ጨዋታ ማድረግ የተፈቀደላችሁ ነው የሚለውን ገለጻ አደረገልን ማለት ነው። ኡሂለ ለኩም ለይለተ ሲያም በጾም በሚጾምበት ቀኑ በሚጾምበት ሌሊቱ ክፍል ላይ ለእናንተ ተፈቅዶላችኋል ይላል። አረፈቱ ኢላ ኒሳኢኩም ወደ ሚስቶቻችሁ መጠጋቱና ወይም ደግሞ ከሚስቶቻችሁ ጋር ግብረ ስጋ ግንኙነት ማድረጉ ጅማዕ ማድረጉ ማለት ነው። ረፈት በማለት የተፈለገው ጅማዕ ማለት ነው። ያኒ ኡሂለ ለኩም አን ቱጃሚኡ ኒሳአኩም ሚስቶቻችሁን መገናኘት ለእናንተ ተፈቀደላችሁ። ፊ ለይለቲ ሲያም በጾም በሌሊቱ ክፍል ሁነ ሊባሱን ለኩም አዎ እነሱ ለእናንተ ልብሶች ናቸው፣ መሰተሪያዎች ናቸው። ተሐራም ይሰትሯችኋል። ልብስ አፍረተገላችንን የምንሰትርበትና አይባችንን ነውራችንን የምንደብቅበት ነገር ስለሆነ እነሱም ደግሞ ለኛ እንደ ልብስ ናቸው ማለት ነውራችንንና እንዲሁም ደግሞ ሐራም የሆነን ነገር ወደ ሐራም ነገር እንዳንሄድ ከለላና ሽፋን ይሆኑናል ማለት ነው። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ እናንተም ለነሱ እንደ ልብሶች ናችሁ ማለት ነው በማለት ይገልጻል። አላሁ ሱብሓነሁ ወተዓላ ወንዶች ለሴቶች እንደ ልብስ ናቸው፣ ሴቶች ለወንዶች እንደ ልብስ ናቸው ማለት ሲትር ናቸው፣ መሸፈኛ ናቸው፣ ተሐራም መከለያ ናቸው። ኢዕፋፍ ይገኝበታል አንዱ ባንዱ። ለዛ ነው ወደ ሐራም እንዳንሄድ ከሚስቶቻችን ጋር ግላዊና ተፈጥሯዊ የሆነ ስሜታችንን በማርካት ወደ ሐራም ተመሄድ እንቆጠብባቸዋለን። እነሱም እንደዛው ወደ ሐራም ተመሄድ ይቆጠቡብናል ማለት ነው። ይሄ ነው የተፈለገው። ሊባስ በማለት የተፈለገው ከሊባስ ነው። ተሽቢሁን በሊግ ሆኖ ሁነ ሊባሱን ሁነ ከሊባስ ይለኩም ወአንቱም ከሊባስ ይለሁነ ነው።
ልብስ አፍረተ ገላችንን የምንደብቅበት ተነውር የምንከለልበት እንደሆነ ሁሉ እናንተም እርስ በርሳችሁ ተሐራም ትከላከሉበታላችሁ የሚለውን እየነገረን ነው ማለት ነው። ይህም ብቻ ሳይሆን ልብስም ናቸው። ደግሞ ልብስም ናቸው ሲባል ልብስ በምንለብስ ጊዜ ተብርድ እንከላከልበታለን ልብስን። እነሱንም አቅፈን በምንተኛ ጊዜ ተብርድ እንደዚሁ ሰውነት መነካካቱ ብርድን ምን ሊያደርግ ይችላል? ሊያስወግድ ይችላል እና ብርድን ልንከላከልበት ሁሉ እንችላለን ማለት ነው። በዚህም ማየት ይቻላል። ዓሊመ አላሁ አነኩም ኩንቱም ተኽታኑን አንፉሰኩም አላህ አወቀ እናንተ ነፍሳችሁን የምትከዱ ነፍሳችሁ የምትሸውዳችሁ መሆናችሁን አወቀ እና ፈታበ ዓለይኩም ለእናንተ ይቅር አለላችሁ ተመለሰላችሁ። ወዓፈ አንኩም ለእናንተም ይቅር አለላችሁ ተወላችሁ አለና ይህንን ሁክሙን በሌላ ሁክም እንዲተካ ያደረገበትን ሲናገር ገለጸልን ማለት ነው። እሺ ፈልአነ ባሽሩሁነ ይላል። አሁን ከዚህ በኋላ ህጉ ስለተሻሻለ አሁን መገናኘት ትችላላችሁ። ተገናኟቸው። አይ ጃሚዑሁነ ባሽሩሁነ አይ ጃሚዑሁነ ተገናኟቸው። ወጥሉቡ ማ ቀደረ አላሁ ለኩም ሚነ ዙርያ። ነገር ግን አንድ ሊረሳ የማይገባ ነገር አለ። ከሚስቶቻችን ጋር ግንኙነት በምናደርግ ጊዜ አላህ ስብሓነሁ ወተዓላ የወሰነልንን እሱ የፈቀደውን የወሰነልንን ሐሳብና ንያ አድርገን ነው ተዝርያ ዘሮችን ለመተካት። ነቢዩ ዓለይሂ ሰላቱ ወሰላም ሰዎች ከሚጋቡበት አንዱ ዋነኛ ዓላማው ዘር ለማብዛትና ዘር ለመተካት እንዲሁም ደግሞ ሰዎችን በአላህ የሚያምኑ በመልእክተኛ የሚያምኑ ሰዎችን ለማብዛት ዓላማ አድርጎ መነሳት እንዳለበት እንዳው ግላዊ ስሜቱን ለማርኪያ ብቻ መጠቀም መቻል እንደሌለበት ጠቁመዋል ማለት ነው። ወንዶችም ይሁን ሴቶቹ ግንኙነቱ ያው ተፈጥሯዊ ማንነት ጎትቶን ወደዛ ልንሄድ እንችላለን። ግን ከዛ ጎን ለጎን ቁም ነገር ያዘለ መሆን መቻል አለበት። ዝርያዎች እንዲበዙልን አስበን መሆን መቻል አለበት ማለት ነው። ወብተጉ ማ ከተበ ላሁ ለኩም ይላል ቀጥሎ። ወብተጉ ማ ከተበ ላሁ ለኩም አላህ ለእናንተ የጻፈላችሁንም ፈልጉበት በዛ ግንኙነት ይላል። በዚህ ሐሳብ መሆን መቻል እንዳለበት ነው። እንግዲህ ይህንን አስበን የምንገናኝ ስንቶቻችንን ግላዊ ስሜታችንን ብቻ ለማርካት አይደለም ማለት ነው። ቁም ነገር አለበት ነው በውስጡ። ይህንን ነው መገንዘብ መቻል ያለብን ማለት ነው። አላህ ስብሓነሁ ወተዓላ ለሕክመቲን ያዕለሙሁ ሁወ ከግላዊ ስሜት በእኛ ላይ ቢኖርም ከግላዊ ስሜት ባሻገር ቁም ነገር በውስጡ መኖር እንዳለበት ከዚህ ግንኙነት ጋር አስቀምጧል ማለት ነው። ወብተጉ ትእዛዝ አስተላለፈ። ፈልጉ ማ ከተበ ላሁ ለኩም አላህ ለእናንተ የጻፈላችሁን ሚነ ዙርያ ተልጅ። ወኩሉ ወሽረቡ እንግዲህ ግንኙነት ብቻም ሳይሆን የተፈቀደላችሁ መብላትም መጠጣትም ተፈቅዶላችኋል። ወኩሉ ወሽረቡ ብሉም ጠጡም ሐታ የተበየነ ለኩም ለእናንተ ግልጽ እስከሚሆንላችሁ ድረስ አልኸይጡል አብየዱ ነጩ ገመድ ሚነል ኸይጢል አስወዲ ተጥቁሩ ገመድ ተለይቶ እስከሚታያችሁ ድረስ ሚነል ፈጅሪ እሱም ተፈጅር ተጉሁ ወይም ደግሞ ተንጋቱ አለ። እንግዲህ የሌሊቱ ጨለማ ነው እንግዲህ ኸይጡል አስወድ የተባለው የቀኑ የሌሊቱ የንጋቱ ብርሃን ደግሞ ኸይጡል አብየድ ተብሏልና በይነ ኸይጢል አብየዲ ወልኸይጢል አስወዲ መለያ ሰዓት በሚደርስ ጊዜ እስከሚደርስ ድረስ ብሉ ጠጡ፣ ከሚስቶቻችሁም ጋር ግንኙነት መፈጸም ትችላላችሁ በማለት አላሁ ሱብሓነሁ ወተዓላ ይደነግጋል ወይም ይናገራል ማለት ነው። እንግዲህ ያው ፈጅር ሳዲቅ እውነተኛው ፈጅር የሚባለው በአጥናፉ ወይም ደግሞ በዚህ በሰማይ ዳርቻ እንደዚህ ስሩን ዳርዳሩን ይዞ በስፋት የሚሄድ የሆነው ፈጅር ወይም ደግሞ ትክክለኛው ንጋት እስከሚመጣ ድረስ ማለት ነው። እዛ ድረስ ብሉ ጠጡ በማለት የሌሊቱን ክፍል መብላትም መጠጣትም ከሚስቶቻችን ጋር አልጋ ላይ መጫወትም የተፈቀደ እንደሆነ በጾም ሌሊት አላህ ሱብሓነሁ ወተዓላ አሻሻለልን። የመጀመሪያው ሁክም የተከለከለ ቢሆንም አሁን ግን ብሎ አሻሻለልን ማለት ነው። አላህ ሱብሓነሁ ወተዓላ ያው ነፍሳችን እንደማትችልና ከዚህ ተታቀብን ሐራም ላይ እንደምንወድቅ ስለሚያውቅ ህጉን አሻሻለልን ማለት ነው። ሊአነሁ የርሐሙ ቢና ثم أتموا الصيام إلى الليل ከዛ ፈጅሩ ተወጣ በኋላ ግን ጾማችሁን ተሚቆጠበው ተሚያፈርሱ ነገሮች ሁሉ በመቆጠብ
አሟሉ አድርሱ ሌሊቱ ክፍል ድረስ ይላል።